ሰላም ጤና ይስጥልኝ። ግነት ክብራችሁ የዩቲዩብ ቻናል ተከታታዮች የሰዓት አጫጭር መረጃዎች ይዘንላችሁ ቀርበናል። እስከ ምርጫው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቀጥታ ወደ መረጃው እናልፋለን። በትግራይ ክልል ባለፉት 2 ዓመታት የድህነት መጠን 20 በመቶ መቀነሱን ጊዜያዊ አስተዳደሩ አስታወቀም። ክልሉ ሰብአዊ ቀውስ አሁንም በቀጠለበት ሁኔታም በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን 70 በመቶ ዝቅ ማለቱንም ገልጿል። የትግራይ ክልል ግብርናና ተፈጥሮ ሀብት ቢሮ በትግራይ ክልል በጦርነቱ ወቅትም የነበረውን 90 በመቶ የድህነት መጠንን በ20 በመቶ ቀንሶ ወደ 70 በመቶ ዝቅ ማድረጉንም አስታውቋል። ነገር ግን አብዛኛው የክልሉ ሕዝብ በሰብአዊ አቅርቦት እጥረት ምክንያትም ከፍተኛ አደጋ ሲል በጠራው ሁኔታም ውስጥም እንደሚገኝ ገልጿል። በክልሉ ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበረ የግብርና ቢሮ አስታውቋል። ቢሮው ይህንን የገለጸው የክልሉን የግብርና ሁኔታ በመገምገምና የወደፊት የልማት እቅዶችን በማስቀመጥ ላይ ትኩረት ባደረገ ስብሰባ ላይ መሆኑን አስታውቋል። በዚህ ስብሰባ ወቅትም የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪዮን የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ በማገገም ላይ እንደሚገኙ አስታውቋል። አቶ አለም እንደገለጹት በክልሉ ከሁሉም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነውም ሲል አስታውቋል። አቶ አለምነህ እንደገለጹት ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበረ እና 74 በመቶ የሚሆነው ሕዝብም የምግብ ዋስትና የተረጋገጠ ነበርም ብለዋል። ክልሉ ከጦርነቱ በፊት ከግብርና የውጭ ንግድ በዓመት ወደ 12 ሚሊዮን ዶላር የውጭ ምንዛሪ ያስገኝ ነበር ያሉትም ኃላፊው ይህ የሀዘን አሁን ወደ 2.6 ሚሊዮን ዶላር ወርዷል ሲልም ገልጿል። ይህም በህዝቡ የዕለት ተዕለት ኑሮም በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉም ገልጸዋል። የቢሮው ኃላፊ እንደገለጹት ጦርነቱ በእርሻ መሬት፣ በመስኖ መሰረተ ልማት፣ እንስሳትና በግብርና ላይ ሰፊ ጉዳት ማድረሱን የክልሉን የኢኮኖሚ መሰረት በእጅጉ አዳክሞታል በማለት የደረሰውን ጉዳት ዘርዝረዋል። አለም ብርሃን በዚሁም እንደገለጹት ምንም እንኳን በጦርነት ጊዜ የነበረውን የድህነት መጠን አሁን ላይ ቢቀንስም አብዛኞቹ ቤተሰቦች ከፍተኛ የኢኮኖሚ ችግር ገጥሟቸዋል ሲል አስረድተዋል። በሰብአዊ እርዳታ ላይ ብቻም ጥገኛ መሆን ድህነትን ሊፈታ እንደማይችል ያብራሩት ኃላፊው ሰብአዊ ድጋፍ ብቻ ለድህነት ዘላቂ መፍትሄ ሆኖ ሊያገለግል አይችልም ሲሉም አብራርተዋል። በምትኩም በተደራጀ አመራር፣ በተቋማዊ ቅንጅትና በዘላቂ የህዝብ ተሳትፎ የግብርናና ምርታማነትን እንደገና መገንባት ያስፈልጋል ሲሉም ጥሪ አቅርበዋል። ድህነትን የሚያባብሱ ምክንያቶችን የዘረዘሩት አቶ አለም ብርሃን ከነዚህም መካከል ጦርነቱ ያስከተለው ሰፊ ኢኮኖሚያዊ ውድመት፣ የድህነት ማህበራዊ ግንዛቤ ዝቅተኛ መሆን እንዲሁም ውስን ሀብት ከልክ ላለፈ ጥቅም ማዋል ይገኝበታል ሲል ገልጿል። ኃላፊው እነዚህን የዘረዘሯቸው ምክንያቶች ከደረሰው ውድመት ለማገገም የሚያደርገውን ሂደት እና
እድገት ማደናቀፍ መቀጠላቸውንም ገልጿል ሲል አስታውቋል። በትግራይ ክልል 25 ቋሚ ወንዞች ጥቅም ላይ አልዋሉም የተባለ ሲሆን የልማት ጥረቶች ቀደም ሲል በሙሉ በለሙ ከፍ ያሉ አካባቢዎች ላይም ማተኮራቸውን አብራርቷል። ክልሉ ዝቅተኛ ስራዎችን ያላቸውን የግብርና አቅም ውስን በመሆኑም መንገድ ጥቅም ላይ መዋላቸውንም ጠቅሰዋል። በሀብት አጠቃቀም ረገድም በመዋቅራዊ ድክመቶችን በመገምገም ቀጣይ የተለያዩ ለክልሉ አስፈላጊ ስራዎችን እንደሚሰራም አብራርቷል። በሌላ ዜናም የኢትዮጵያ የኤሌክትሪክ አገልግሎት በ4 ወራት ውስጥ በተፈጸመበት ስርቆት 13 ሚሊዮን ብር መክሰሩን አስታወቀም። አገልግሎቱ ባለፉት 4 ወራት 36 በላይ 45 ጊጋዋት የኤሌክትሪክ ኃይል ተሰርቋል ሲል አብራርቷል። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማት ላይ የሚፈጸም ስርቆትና ውድመት ምክንያት ከፍተኛ የኤሌክትሪክ ኃይል እየባከነ መሆኑንም አስታውቋል። የአገልግሎቱ ኮሚሽን ዋና ስራ አስፈጻሚ አቶ አንዋር አብራር ባለፉት 4 ወራት ብቻ የተፈጸሙ የኤሌክትሪክ ኃይል ስርቆትም 13 ሚሊዮን 184677 ብር የሚገመት ኪሳራ ማስከተሉን ተናግረዋል። እንዲሁም በመሰረተ ልማት ስርቆት ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 299114 ብር ጉዳት መድረሱን የጠቀሱት ዋና ስራ አስፈጻሚው አክለውም ስርቆቱ የኃይል መቆጣጠርና የኃይል መቆራረጥና ብክነትን በማህበረሰቡ ዘንድ ያስከተለ መሆኑንም ገልጿል። በተጨማሪም በመሰረተ ልማት ውድመት በኬብል ስርቆትና በመኪና ግጭቶች 107 ጉዳቶች ደርሰዋልም ብሏል። እነዚህ ውስጥም 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙና ቀሪዎቹ በፖሊስ የምርመራ ሂደት ላይ መሆናቸውን ጠቁመዋል። ፕሮግራሞቻችን ለሰዓቱ ያዝላችሁ መረጃ እስካሁን ይመስል ነበር። ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ነገ በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ።